የአውሮፕላን ኢንጂን ምን ያክል ፓወርፉል ይመስላችኋል? አንዴ ለምሳሌ ፓይለቱ ተርኖን ካረገው በኋላ ፓወሩን ማለት ነው። ለምሳሌ የ777 ኢንጂን ከፊት ለፊት ተርኖን ከሆነ በኋላ አንድ ሰው አይደለም 20-30 ሰው ቢኖር ሳኪ የማድረግ ፖቴንሻል አለው ማለት ነው። እና ያው ሳኪ ያደረገው ነገር ደግሞ ወደኋላ ነው የሚያስወግደው። ትንሽዬ መኪኖችን ደግሞ እነሱንም ሳኪ የማድረግ አቅም አለው ማለት ነው። ከኋላ ደግሞ ያው ምንም ነገር ያው ትልልቅ መኪናም ጨምሮ ይገፈትራል፣ ወደኋላ የመጣል አቅም አለው እና በጣም ፓወርፉል የሚባል ኢንጂን ያለው ማለት ነው አንድ አውሮፕላን። ስፔሻሊ ትልልቆቹ አውሮፕላኖች በጣም ፓወርፉል ናቸው እና ለዛ ነው ብዙ ጊዜ አሁን ካያችሁ አውሮፕላኖች ላይ መሀል ላይ የሚጻፉ ነገሮች አሉ። ከላይ እንደምታዩት እንደ መስመር ነገር ያደርጉበታል። ለምን ወፎች እንዳይገቡበት የተጠቀሙት ቴክኒክ ነው። ያው ግን ከዛም አልፎ ብዙ ወፎች ይገባሉ። ያው ምልክት እንዳለ እንዲያዩት ነው በነጭ ነገር የሚጽፉት። ግን ከዛም አልፎ ብዙ ወፎች እየገቡ ኢንጂን ፌል እንዲያደርግ ያደርጋሉ ማለት ነው። ግን ለምሳሌ በዛ ፋንታ ግን ወፎች እንዳይገቡ ለምንድን ነው ብረት የማናረግበት? ብረት ብናረግበትም ብረቱንም ልክ እንደምታዩት እንደዚህ ሽቦ ነገር ብናረግበት እሱንም ሳክ የማድረግ ፕሮባቢሊቲ ያለው ማለት ነው። ስለዚህ ያው ያለው አማራጭ ከዛ አካባቢ ኢንጂኑ ከሚነሳበት አካባቢ የሚንቀሳቀስ ነገርን ማራቅ ወይም ደግሞ ማጥፋት ነው ለማለት ነው። ይመቻችሁ። ፎሎ እያደረጋችሁ